እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሆንልህ። በቤቴ መቃኖች በደጃፌ በሮች ላይ ጻፈው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 እስከ 9። ታላቅ የምስራች ለሶዶ ከተማ ነዋሪዎችና ይህንን ድምፅ ለምትሰሙ ለመላው የወላይታ ሕዝብ እንዲሁም ለአጎራባች ዞን ሕዝቦች በሙሉ። በኢትዮጵያ ሐዋርያዊት ቤተ ክርስቲያን በደቡብ ኢትዮጵያ ሰበካ አዘጋጅነት 19ኛው ዙር ዓመታዊ ጉባኤ ከየካቲት 5 እስከ 8 2018 ዓመተ ምህረት ድረስ በገንደባ ቤተል የኮንፈረንስ ማዕከል በታላቅ ድምቀት ይካሄዳል። በዚህም መሰረት ሐሙስ የካቲት 5 ከረፋዱ 5 ሰዓት ጀምሮ የሰላም ከተማ በሆነችው በሶዶ ከተማ በሶስቱም ዋና ዋና መግቢያ በሮች የወንጌል የእግር ጉዞ ሰልፍ ይደረጋል። በዚህ የእግር ጉዞ የሰላም ወንጌል በኃይል ይሰበካል። ለከተማችን፣ ለዞናችን፣ ለክልላችን ብሎም ለአገራችን ይጸለያል። በአምልኮና በዝማሬ አንዱ አምላክ ከፍ ከፍ ይደረጋል። በተጨማሪም ከአርብ እስከ እሁድ ለ3 ተከታታይ ቀናት የሚቆይ በገንደባ ቤተል የእግዚአብሔር ቃል ትምህርት በተጋባዥ የእግዚአብሔር ሰዎች ይቀርባል። አስታውሱ፣ የእግዚአብሔር ቃል በሮሜ ምዕራፍ 10 ቁጥር 17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈው እናንተም በዚህ ጉባኤ ላይ ተገኝታችሁ የእግዚአብሔርን ቃል እንድትሰሙና ከእኛ ጋር የበረከቱ ተካፋይ እንድትሆኑ በክርስቶስ ፍቅር ሁላችሁም ተጋብዛችኋል። ንስሐ ግቡ።